ለሺህ ዓመታት በዓለማችን ላይ ካሉት ታላላቅ ተአምራት መካከል አንዱ ሆኖ ቆይቷል። በአሸዋው በረሃ እምብርት ላይ ሰማይን የነኩ ግዙፍ የድንጋይ ተራራዎች። እነዚህ ግን ድንጋዮች ብቻ አይደሉም። እነዚህ የሰው ልጅ ስልጣኔ በጊዜና በሞት የማይበገሩ ምስክሮች ናቸው። ከ4500 ዓመታት በፊት ያለ ዘመናዊ ማሽኖች፣ ያለ ክሬን እና ያለ ብረት መሳሪያዎች ግዙፍ ፒራሚዶች በምድር ላይ ታነጹ። የሰው ልጅ ይህንን የማይታመን የምህንድስና ተአምር እንዴት ሊያሳካ ቻለ? ይህ ጥያቄ ለዘመናት የዓለምን ታላላቅ ሳይንቲስቶች፣ መሐንዲሶችና የታሪክ ተመራማሪዎችን ሲያከራክር ኖሯል። ከጠፈር የመጡ ፍጥረታት ሥራ ነው ወይስ የጠፋ ምስጢራዊ ቴክኖሎጂ? ዛሬ በአድማስ ሂስትሪ ሌንስ ወደ ጥንታዊቷ ግብጽ ምስረታ እንጓዛለን። ፒራሚዶቹ መቼ፣ ለምንና እንዴት እንደተሰሩ የሚገልጹትን እውነታዎች አንድ ባንድ እናወጣለን። ከምስጢራዊው አሸዋ ስር የተደበቁትን የሰው ልጅ አእምሮ ረቂቅ ጥበብ፣ የማይታመን ጉልበትና የማይቻለውን የመቻል ቁርጠኝነት እንመረምራለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የምንነግራችሁ ታሪክ ከምናብ በላይ አስገራሚ ነው። የፒራሚዶችን ታሪክ ለመረዳት መጀመሪያ የግብፅን ምስረታ መረዳት አለብን። ግብፅ በዓለም ላይ ካሉት ቀደምትና ታላላቅ ስልጣኔዎች መካከል አንዷ ናት። ለዚህ ሁሉ መሰረት የሆነው ግን አንድ ወንዝ ነው፣ እርሱም ናይል። ግብፅ የናይል ስጦታ ናት ይባላል። ናይል በየዓመቱ በአሸዋው በረሃ ላይ ለማፈር ይዞ ስለሚመጣ ለግብፃውያን የሕይወት ምንጭ ነበር። ከክርስቶስ ልደት በፊት 3100 አካባቢ ሚናስ ወይም በአንዳንድ የታሪክ ድርሳናት ናርማር የተባለ ሰው የላይኛውና የታችኛው ግብፅን አንድ በማድረግ የመጀመሪያውን የግብፅ ሥርወ መንግስት መሰረተ። ከዚያ በኋላ ግብፅ በፈርዖኖች አስተዳደር ስር ወድቃ ለሺህ ዓመታት የዘለቀ የበለጸገ ስልጣኔ፣ የሕግ ሥርዓት፣ የሂሳብና የሥነ ፈለክ ጥበብ ባለቤት ሆነች። ይህ የተረጋጋና ሀብታም መንግስት ነው እንግዲህ ፒራሚዶችን የመገንባት አቅም የፈጠረው። ፒራሚዶች የተገነቡት ለምን እንደሆነ ለመረዳት ወደ ጥንታዊው የግብፃውያን አእምሮና እምነት መግባት አለብን። ለነሱ ሕይወት ከሞት በኋላም ይቀጥላል። ፈርዖን ደግሞ የግብፅ ንጉሥ ብቻ ሳይሆን በምድር ላይ ያለ አምላክ ተደርጎ ይቆጠር ነበር። በመሆኑም ከሞት በኋላ ወደ አማልክት ዓለም ለመቀላቀልና ለዘላለም ለመኖር የሚያስችለው የመሸጋገሪያ ድልድይ ያስፈልገዋል። ያ ድልድይ ፒራሚድ ነው። የታላቁ የጊዛ ፒራሚድ የተገነባው በአሮጌው መንግስት ዘመን ወይንም ኦልድ ኪንግደም ማለትም ከክርስቶስ ልደት በፊት በ2500ዎቹ አካባቢ ለፈርዖን ኩፉ መታሰቢያ ነው። ይህ ግዙፍ ሕንፃ የፈርዖን አካልና ሀብት ለዘላለም ጠብቆ ለማቆየት የታለመ ሲሆን ቅርጹም የፀሐይ ጨረሮች ወደ መሬት ሲወርዱ የሚያሳይ ይመስላል። የግንባታው ሂደት ግን ዛሬም ድረስ ትልቅ እንቆቅልሽ ነው። ግብፃውያን እያንዳንዳቸው ከ2 ቶን በላይ የሚመዝኑ ድንጋዮች ወደ 146 ሜትር ከፍታ እንዴት አወጡ? ለዚህ ጥያቄ ምሁራን 3 ዋና ዋና መላምቶችን ያስቀምጣሉ። አንደኛው ቀጥተኛው መወጣጫ ወይም ስትሬት ራምፕ ሲሆን ከፒራሚዱ ጎን ረዥም የመሬት ከፍታ በመስራት ድንጋዮችን እየሳቡ ያወጣሉ የሚል ነው። ሆኖም ይህ መወጣጫ ራሱ ከፒራሚዱ የሚበልጥ ግዙፍ ድንጋይና ቦታ ስለሚጠይቅ በተግባር አስቸጋሪ እንደሆነ ይታመናል። ሁለተኛው ጠምዛዛው መወጣጫ ሲሆን መንገዱ በፒራሚዱ ውጫዊ አካል ላይ እየተጠመጠመ ወደ ላይ የሚወጣ ነው። ይህ ዘዴ ቦታ ቢቆጥብም የፒራሚዱን 4ቱን ማዕዘኖች በትክክል እያዩ ለመለካት ስለማይፈቅድ አጠራጣሪ ያደርገዋል።
ሶስተኛውና በአሁኑ ወቅት እጅግ አሳማኝ ተብሎ የሚታሰበው መላምት ደግሞ የውስጥ መወጣጫ ወይም ኢንተርናል ራፕ ዘዴ ነው። በዚህ መላምት መሰረት ግብፃውያን ድንጋዮችን ወደ ላይ ለማውጣት በፒራሚዱ ውስጥ በሚገኙ ዋሻ መሰል ጠምዛዛ መንገዶች ተጠቅመዋል። ይህ ዘዴ ፒራሚዱ የጂኦሜትሪ ቅርጹን ሳይስት እንዲገነባ ከማስቻሉም በላይ ድንጋዮቹን በውስጥ በኩል ባሉ ማዞሪያዎች በቀላሉ ለማንቀሳቀስ ይረዳል። በቅርብ ጊዜ በተደረጉ የሙቀት ቅኝቶች በፒራሚዱ ውስጥ ባዶ ክፍተቶች መገኘታቸው ይህንን መላምት ይበልጥ ያጠናክረዋል። እነዚህ ሶስት መላምቶች የሚያረጋግጡት አንድ እውነት ቢኖር ጥንታዊ ግብፃውያን የሂሳብ፣ የጂኦሜትሪ እና የፊዚክስ ሊቃውንት እንደነበሩ ነው። ለረጅም ጊዜ በሆሊውድ ፊልሞች ምክንያት ፒራሚዶችን የገነቡት በጅራፍ የሚነዱ ባሪያዎች ናቸው ተብሎ ቢታመንም አርኪኦሎጂ ግን እውነቱ ሌላ እንደሆነ አረጋግጧል። ከፒራሚዶቹ አቅራቢያ በተገኙ የሰራተኞች መንደሮች መሰረት ግንበኞቹ ባሪያዎች ሳይሆኑ ደሞዝ የሚከፈላቸው የተከበሩ ባለሙያዎችና የግብፅ ገበሬዎች ነበሩ። በመንግስት የተቀጠሩት እነዚህ ሰዎች ከፍተኛ የሕክምና ክትትል ይደረግላቸውና በወቅቱ ምርጥ የሚባለውን የሥጋ ምግብ ይመገቡ ነበር። ይህ ግንባታ እጅግ የተደራጀ ብሔራዊ ኩራት የበዛበት ፕሮጀክት እንደነበርም ያሳያል። ፒራሚዶች ያረፉበት ቦታ ከአራቱ አቅጣጫዎች ማለትም ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ጋር በከፍተኛ ትክክለኛነት የተገጣጠሙ ናቸው። ይህም ያለ ኮምፓስ በከዋክብት ጥናት የተደረገ አስገራሚ ጥበብ ነው። እያንዳንዱ የድንጋይ መገጣጠሚያ ደግሞ ወረቀት እንኳን የማይገባበት ጥራት አለው። የፒራሚዶቹ ግንባታ ሚስጥር በጠፈር ፍጥረታት ሳይሆን በሰው ልጅ ረቂቅ ጥበብ፣ የማይታመን ጉልበት እና የማይቻለውን በሚቻል የምህንድስና ጥበብ ውስጥ ነው የተደበቀው። ጥንታውያን ግብፃውያን ለኛ የሰጡን ትልቅ ሌጋሲ ድንጋዩ ሳይሆን የሰው ልጅ አእምሮ የማይቻል የሚመስለውን ነገር እንዴት ማሳካት እንደሚችል የሚያሳይ ትልቅ ተስፋ ነው። እናንተስ ምን ታስባላችሁ? ከነዚህ የመወጣጫ ዘዴዎች የትኛው ይበልጥ አሳማኝ ይመስላችኋል? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮው ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እናመሰግናለን። በአድማስ ሂስትሪ ሌንስ ሌላ አስገራሚ ታሪክ ይዘን እስክንመለስ ድረስ ቸርን ሰንብት።